ክፍል 3 ዩዘርስ ወይም ተጠቃሚዎች አባላት ወይም ሜምበርስ። ይህ ንዑስ ክፍል በማህበሩ ውስጥ ያሉ አባላትን ዝርዝር መረጃ መመልከት፣ ማስተካከል እና አባላትን መመዝገብ ያስችላል። በዝርዝሩ ላይ የአባላቱን መታወቂያ ወይም አይዲ፣ ሙሉ ስም፣ ስልክ ቁጥር፣ ጾታ፣ ወቅታዊ ሁኔታ እና እርምጃ ወይም አክሽን ባርን ይይዛል። በአክሽን ባር ውስጥ ሁለት ዋና አማራጮች ይገኛሉ። 1. ዲቴይል። ይህ ስለተመረጠው አባል ማንኛውም አስፈላጊ መረጃ በዝርዝር የሚለይበት ቦታ ነው። 2. ኤዲት። እዚህ የነዋሪውን ስም፣ ስልክ፣ ጾታ፣ የልደት ቀን፣ የመታወቂያ አይነትና ቁጥር እንዲሁም ሙሉ አድራሻ መረጃውን ለማስተካከል ያገለግላል። ማስተካከያውን ከጨረሱ በኋላ መረጃውን ሰንድ ወይም ሴቭ ቼንጅስ የሚለውን በመጫን ማስተካከያውን ማጽናት ይችላሉ። ከዝርዝሩ በላይ የሰርች ባር ወይም መፈለጊያ የሚገኝ ሲሆን እዛ ላይ የሚፈልጉትን አባል በስም ወይም በስልክ ቁጥር መፈለግ ይችላሉ። በተጨማሪም በስተቀኝ በኩል ባለው የጥልቀት መዳሰሻ በተን ወይም ፊልተር የሚፈልጉትን አባል በከተማ፣ በክፍለ ከተማ እንዲሁም በሁኔታ መለየት ይችላሉ። ዝርዝሩን ለመውሰድ ከፈለጉ መረጃውን በኤክሴል ውሰድ ወይም ኤክስፖርት የሚለውን በተን በመንካት በሚፈልጉት ፎርማት መረጃውን ማውጣትና መውሰድ ይችላሉ። አዲስ አባል ለመመዝገብ አባል መዝገብ ወይም አድ ሜምበር የምትለዋን ቁልፍ ከላይ በኩል ይጫኑ። እዚህ ሁለት አማራጮች ይገኛሉ። አንደኛ ሲንግል አድ። ይህ አንድ ነዋሪ ብቻ ለመመዝገብ የሚውል ሲሆን በሚመጣላችሁ ገጽ ላይ መመዝገብ የሚፈልጉትን አባል ሙሉ ስም እንዲሁም ስልክ ቁጥር በመሙላት ከስር አድ ሬዚደንት የምትለዋን በተን ተጭኖ ይመዝግቡ። ሁለተኛ በልክ አድ። ይህ ብዙ አባላትን በአንድ ጊዜ ለመመዝገብ የሚውል ሲሆን ከገቡ በኋላ ጫን የምትለዋን ምልክት በመንካት የአባላቱን ዝርዝር በማስገባት ከዚያም አድ ሬዚደንት የሚለውን በመንካት ዝርዝሩን ያስገቡ።